እቺ ሴት 19 ጊዜ አግብታ ቢያንስ 13ቱን ገድላቸዋለች። በኢራን ታሪክም ሁለተኛዋ ሴት ሲሪያል ኪለር ሆናለች። ሄይ ዩቲዩብ፣ ዛሬ እስኪ የኢራን ሚዲያ ብላክ ዊዶው ብሎ ከሚጠራት ኩልሱም ጋር ላስተዋውቃችሁ። ይህንን ታሪክ ለመረዳት 40 ዓመታት ወደኋላ መመለስ አለብን። እንደነገርኳችሁ ስሟ ኩልሱም ነው። ይሄ ታሪክ ሲጀምር ከአባትና ከእናቷ ጋር የምትኖር ምስኪን የ18 ዓመት ልጅ ነበረች። ዓመተ ምሕረቱም ደግሞ እንደ ፈረንጆቹ አቆጣጠር 1998 ነው። ቤተሰቦቿም በጣም በድህነት ውስጥ ስለሚኖሩ ከአንድ ትልቅ ሰው ጋር ያጋባታል። ሰውየውም የአእምሮ ችግር ስለነበረበት ጋብቻው ሊሳካ አልቻለም። ድጋሚ ገና በ20ዎቹ መጀመሪያ ላይ ያለች ሁለተኛ ባሏን ታገባለች። ይሄኛው ደግሞ በእድሜ ከመጀመሪያ ባሏ ይበልጣል። በዚህኛው ጋብቻ ባሏ ብቻ ሳይሆን ልጆቹም ጭምር ያሰቃዩት ነበር። ሁለተኛ ባሏም በ2000 ዓ.ም ላይ ሞተ። ያለፉት 15 ዓመታት ለሱ እንደ ሲኦል ነበር። አሁን ነፃ ናት። የሚያስጨንቃት የሚበዘብታት ሰው የለም። የፈለገችውን ነገር ማድረግ ትችላለች። ከዛ አንድ ቀን ገንዘብ ማግኘት አለብኝ ብላ ወሰነች። እንዴትም ደግሞ ገንዘብ መስራት እችላለሁ ብላ ስታስብ አንድ አይዲያ መጣላት። ሀብታምና ብቸኛ ሽማግሌዎችን እያገባች ከዛ ትክክለኛ ጊዜ እየጠበቀች የገደለቻቸው ገንዘባቸውን እየወረሰች ሀብታም መሆን እንደምትችል አስባ ምንም ጊዜ ሳታባክን ወደ ስራ ገባች። እኔ ይህንን ታሪክ ሳነበው የገረመኝ አንዱ ፓርት ይሄ ነበር። ስንት ገንዘብ ማግኛ መንገድ እያለ ሰው ይሄን እንዴት ሊያስብ ይችላል? ወይ ጉድ እያልኩኝ ወደ ታሪኩ ልመልሳችሁ። እቅዷንም ለመፈጸም የሴቶች የሃይማኖታዊ ቦታዎች እና ማህበራዊ ቦታዎች እየሄደች ብቻዋን የሚኖር ተለቅ ያለ ሰው ማግባት እንደምትፈልግ ትናገራለች። አብዛኞቹ ሴቶችም ደግሞ ደስ ብሏቸው ከአባቶቻቸው ጋር ያስተዋውቋታል። ለዚህም ፕላኗም የመጀመሪያ ባል አገኘች። ግን ኩልሱም ከመጋባታቸው በፊት የሰውየውን ሀብት ታጣራለች። ሀብታም ከሆነ ታገባዋለች፣ ካልሆነ ያው ሌላ ባል ፍለጋ ትሄዳለች። ሌላኛው መስፈርቷ ደግሞ በጣም ትልቅ ጥሎሽ መጣር አለበት። ከዛ የመጀመሪያዋን ባል 2001 ላይ አገባች። ከትንሽ ጊዜ በኋላም ስራዋን ትጀምራለች። ሰውየውን የደም ግፊት፣ የስኳር እና የተለያዩ የበሽታ መድኃኒቶችን በምትሰራለት ምግብ ወይም ደግሞ መጠጥ ውስጥ እያደረገች ትመርዘዋለች። ከዛ በጊዜ ሂደት መታመም ይጀምራል። ሲብስበትም ደግሞ ኩልሱም ሆስፒታል ይዘው ሄደች። ግን ካሳከመችው በኋላ የምትሰጠውን የመርዝ መጠን ትጨምረዋለች። በጊዜ ሂደትም ይሞታል። ለፕላኗም ሰው ምንም አልጠረጠረም ነበር። የሰውየው እድሜ ስለገፋ በዛ ላይም ደግሞ በፊት ይታመም ስለነበር ምክንያቱ እሱ ነው ብሎ ሰው ተቀብሏል። ገንዘቡንም ወርሳው በልጇ ስም ታስቀምጠዋለች፣ ማንም እንዳይጠረጥራት ማለት ነው። ከዛ ድጋሚ ራሱን ፕሮሰስ ትጀምረዋለች። ሴቶች ጋር እየሄደች ማግባት እንደምትፈልግ እየተናገረች ያገባች፣ በመርዝ እየገደለቻቸው እዛ ገንዘቡን እየወረሰች በልጇ ስም ማስቀመጥ ቀጠለች። በአጠቃላይም 19 ባል አግብታለች። ፖሊስም ካረጋገጠው ሟቾች መካከል የ69 ዓመቱ ሚርሃመድ ኦምራኒ ያለበት። 2013 ላይ ከተጋቡ በአንድ ወር ውስጥ ያለዋለች። ሌላኛው ተጠቂ ደግሞ የ62 ዓመቱ እስማኤል ባክሽ ይባላል። 2016 ላይ 2 ወር ሳይሞላቸው ሞታል። የጨካኑ ያጠግ ደግሞ አንዳንዴ መድኃኒቱ ቶሎ አልሰራም ሲላት በትራስ ወይም ደግሞ በእርጥብ ጨርቅ አፍና ትገላቸዋለች። እንዴት ይህን ሁሉ ሰው ስትገድል አልተያዘችም እያላችሁ ከሆነ ትክክል ናችሁ። የመጀመሪያው ምክንያት ይህ ሁሉ ነገር የተፈጠረው አንድ ከተማ ውስጥ አይደለም፣ ለየጊዜው ከተማ ትቀያይራለች። ሁለተኛው ምክንያት ደግሞ ቅድም እንደነገርኳችሁ ገንዘቡን በልጇ ስም ነው የምታስቀምጠው። እንዲሁ እያደረገች 20 ዓመታት ያልፋሉ። 2020 ላይ ማሲነማት የሚባል ሰው ታገባለች። እንደሌላውም ጊዜ መርዟን መጠጥ ውስጥ ከታ ሰጥዋለች። ከዛም ታመመ። ከቀናትም በኋላ ልትመርዘው እንደሞከረች አውቆባት ከቤት አወጣት። ከዛም ፈታት። ግን ለምን እንደሆነ ባላቅም አልከሰሳትም ነበር። ኩልሱም ግን አንድ ያልተሳካ የግድያ ሙከራ ያቆማት ሰው አይደለችም። መሲም ከፈታችው በኋላ ቀጣይ ገድላ ብሩን የምትወስድበትን ሰው ፍለጋ ነበር የጀመረችው። 2 ዓመት እንለፍና ወደ 2023 እንግባ። ጎላም ሬዛ የሚባል የ82 ዓመት ሰው ታገባና የምታደርገውን አድርጋ ትገለዋለች። የሰውየው ልጆች ግን አባታቸው በተፈጥሯዊ ምክንያት ነው የሞተው የሚባለው ነገር አልተዋጠላቸውም ነበር። አንድ ቀን የጎላም ሬዛ ልጅ ለጓደኛው ስለሞተው አባቱና ስለሚስቱ ኩልሱም እየነገረው፣ ጓደኛው እንደ የኔ አባት እኮ ኩልሱም የምትባል ሚስት ነበረችው፣ ሬዛ ልትገለው ስትል ነው የፈታት ብሎ ነገረው። ቶሎ ብለውም ጥርጣሬያቸውን ለሚመለከተው አካል ያሳውቃሉ። ፖሊስም ምርመራውን ከፈተ። በጊዜ ሂደትም በኋላ ኩልሱም ታሰረች። በመጀመሪያ ክሱን ለመካድ ሞክራ ነበር።
ከጊዜ ሂደት በኋላ ግን ከ13 እስከ 15 የሚሆኑ ባሎቿን እንደገደለችና የሚገርመው ደግሞ ስንት እንደሆኑ ራሱ እርግጠኛ እንዳልሆነች ተናግራለች። በመጨረሻም 2021 እስከ 2023 ለተከታታይ 23 ዓመታት ለፈጸመችው ወንጀል በሴፕቴምበር 23 2015 ላይ 10 የሞት ፍርድ ተፈርዶባታል። በኢራን ታሪክም ሁለተኛዋ ሴት ሲሪያል ኪለር ተብላ ከማሂ ጣጂቪ በኋላ ተቀምጣለች። ቀጣይ የማን ታሪክ ይሰራላችሁ እንደምትፈልጉ ኮሜንት ላይ አስቀምጡልኝ። ላይክ እና ሰብስክራይብ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። ቻው።